በአንድ ፎቶ አንሺ ምክንያት የፊልም ዳይሬክተሮች አይን ውስጥ መግባት የቻለችው እንደ ጠዋት ጮራ በሚያንጸባርቅ ፈገግታዋ የቱርክ ፊልም ኢንዱስትሪ ውስጥ ከፍ ያለ ደረጃ ላይ ደረሰችው አዳ ባላት ውበትና ተክለቁመና እንኳን ሴቱ ወንዱም እንደሚቀናባት ይነገርላታል። ባላትም ውበት ዝናና ሀብት ከማግኘቷ ባሻገር እስከ አስገድዶ የመድፈር ሙከራ አስተናግዳለች። አዳ በሚያስገርም መልኩ ከበርካታ የቱርክ ተዋናዮች በተለየ መንገድ የሚያስቀናና ለብዙዎች አስተማሪ የሆነ የፍቅር ህይወት እንዳሳለፈች ይነገራል። ሆኖም 2023 ላይ አንድ አስደንጋጭ ነገር ገጥሟትም ነበር። ዛሬ ስለ ሰዓሊ ሞዴል እና ተዋናይ ስለሆነችው ብዙ ኢትዮጵያውያን አዳ በሚል ስያሜ የምናውቃት በትክክለኛ ስሟ ኬምሬ ባይሰል በመባል ስለምታውቀው እውቅ የቱርክ አክተር እንዲህም አለ እንደሚያስብል ታሪኳን ይዘን ቀርበናል። ለዲኤክስ ቻናል አዲስ ከሆናችሁ በቀጣይ ተመሳሳይ ይዘት ያላቸው ቪዲዮዎችን ስንለቅ እንዲደርሳችሁ ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩ። የካቲት 5 1999 ፍልቅልቋ ኬምሬ ወደዚች ዓለም በዕለት ሰንበት መወለዷ ይገለጻል። የሚገርመው ነገር አባቷ ቦይላ ኬቪል ኬምሬ የሚለውን ስያሜ ከመስጠቱ በፊት ከ3 ያላነሱ ስሞችን እንዳወጣላት የኬምሬ እናት የሆነችው ማሪያ ለሚዲያዎች ስትናገር ታይታለች። ኬምሬ ወይም አዳ ከልጅነቷ ጀምሮ ለአርት ትልቅ ፍቅር ያላት ሲሆን አንደኛና ሁለተኛ ደረጃ ትምህርቷ ላይ የተለያዩ ስዕሎችን ሰርታ ማሳየቷ ይነገራል። አዳ እያደገች በመጣች ቁጥር ለፊልምና ትወና ያላት ቦታም እያደገ እንደሄደ ትናገራለች። በዚህን ጊዜ ነበር የአዳን ህይወት የሚቀይር አጋጣሚ የተፈጠረላት። ከእለታት አንድ ቀን ወደ ቤቷ ታዘግም የነበረችው አዳ ከአንድ ጎዳና ላይ ፎቶ እያነሳ በኢንስታግራም ገጹ ላይ ከሚለቅ ሰው ካሜራ ሌንስ ውስጥ ልትታይ የቻለችው። እንደ አጋጣሚ ሆኖ ያ ምስል ኢንስታግራም ላይ ሲለቀቅ ቫይራል በመሆኑ በበርካቶች ሊታይ ችሏል። ይህም አዳን የፊልም ዳይሬክተር የሆነው ሳባህ ጋር እንድትገናኝ አጋጣሚ ፈጥሮላታል። ይህ የፊልም ዳይሬክተር አዳን አድራሻውን በማፈላለግ ወደ ትወናው ዓለም በረዳት ተዋናይነት ሊቀላቅላት ችሏል። በዚህን ጊዜ አዳ የ15 ዓመት የነበረች ሲሆን ይህንንም አጋጣሚ በህይወቷ ምርጡ አጋጣሚ ስትል በተደጋጋሚ ታይታለች። የአዳን አጋጣሚ መሰሉ በሀገራችንም ጥቂት የማይባሉ አርቲስቶች በሙዚቃ ቪዲዮ ላይ ሞዴል በመሆን ለህዝቡ ከታዩ በኋላ ወደ ትወናው ዓለም በመግባት ቀላል የማይባል ዝናን ገንብተዋል። ወደ ዛሬ ርዕሳችን ስንመለስ አዳ በ15 ዓመቷ ያስሊ ዴኒዝ በተሰኘ ድራማ ላይ በረዳት ተዋናይነት ራሷን አስተዋውቃለች። ከዛ በኋላ ነው እንግዲህ የትወናው ዓለም ቀስ በቀስ መከፈት የጀመረላት። የተለያዩ ማስታወቂያዎችን ለተለያዩ ድርጅቶች ከመስራቷን ባለፈ የተለያዩ ቲቪ ሾዎች ላይ እንግዳ ሆና ድምቀት መሆን ችላለች። ከሁለተኛ ደረጃ ትምህርቷን በኋላ በስፋት ወደ ፊልም ኢንዱስትሪው በመግባት እስካሁን ከ10 በላይ ተከታታይ ድራማዎችን፣ 3 ነጠላ ፊልሞችን፣ ከ6 ያላነሱ ዶክመንተሪ ስራዎችን ገና በ26 ዓመቷ መስራት ችላለች። ከነዚህ ስራዎቿ የሚጠቀሱላት በ2018 አብዱልሐሚድ 2፣ በ2019 ባርካ የተሰኘው ድራማ፣ በ2020 በጣም ከሰው ጋር ያላትን ቅርበት ያጠበበላት ራሞ ቁጥር 1 ድራማ፣ በ2021 ሶሊያኒሚ፣ በ2022 ሳንዲ ዳሃ፣ በ2023 ሳክላ ቢኒ፣ በ2024 ሀገራችንም ላይ ተተርጉሞ የቀረበው ሌላ እና አሁን ላይ ሊጠናቀቅ በቀረበው 2025 ላይ ደግሞ ጉሊርቪን ጉሌኔር የተሰኙ በርካታ ፊልሞችን መስራት ላይ ትገኛለች። አዳ እነዚህን ሁሉ ተከታታይ ድራማዎች ስትሰራ ቀላል የማይባል ዝናን አምጥቶላታል። በዚህ ላይ ወጣቱነቱም ተጨምሮበት ወደ ምሽት ክለቦች ታዘወትር ነበር። በዚህን ጊዜ ነበር በአንድ አጋጣሚ አንድ አድናቂሽ ነኝ ባይ ሰው ያስገድዶ መድፈር ሙከራ ያደረሰባት። አዳ ወይም ኬምሬ እንደ ማንኛውም ሰው ትወና ላይና ትክክለኛ ህይወቷ ላይ የተለያየች እንደሆነች ይነገራል። በርካታ ሀገራት ላይ የዞረች ከመዝናናቷ ባሻገር ተከታታይ ድራማዎችን አብሯት ይሰራ ከነበረው ልጅ ጋር ፍቅር ጀምራ ምድር ጠበበኝ ስትል የነበረበት ጊዜም ታይቷል። በሚያስገርም መልኩ ይህ ፍቅረኛው የእሷ አፍቃሪ ነን ባይ ሰዎች 3 ጊዜ ድብደባ ደርሶበታል። ሆኖም እነዚህ ጥንዶች አሁን ላይ ፍቅር ጊዜያቸውን ወደ ትዳር አሳድገውታል። ዛሬ 5000 ሰብስክራይበር መግባታችንን አስመልክቼ ስለታው የቱርክ አክተር ኬምሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በቀጣይ በተሻሉ ቪዲዮዎች እንመለሳለን። መልካም ቀን።